አንቺ አርፈሽ ተቀመጪ አልኩሽ አይደል? ምንድን ነው? እንደገልሽ ነው የምትፈልጊው? ግደለኝ ነው ግደለኝ። እንደገልሽ ነው የምትፈልጊው? እንደገልሽ ነው የምትፈልጊው? አርፈሽ ተቀመጪ። ነገሮች እውነታውን ሁላ በሰው ፊት አሁን ትናገሪያለሽ። እምልሽን ይገባሻል? ትናገሪያለሽ ያልሻል እንዳሉት ምንም የምናገረው ነገር የለም። ዛሬ ብሞት ይሻለኛል። ትሰማኛለህ? ብሞት ነው ይሻለኝ። አንድ ነገር ልንገርህ አይደለም እንዴ? ድምፅህን ቀይረህና ማስክ ስላደረክ ማለት ነው የምፋታ። በእናትህ በለኝ። አሁን አትክዳት። ትርፍ ወሬ ከኔ ጋር እንዳታወራ አልፈልግም። ከፍታ አላማህን ብቻ ንገረኝ። ዝም ብል በቃ። አላማ ምንድን ነው? ዝም ብል እያልኩ አይደል እንዳሉት ጥንብ ምንም ብለው ነገር የለም። ትሰማኛለህ? እነሱ ልቀቃቸው። እኔ ምንም ብለው ነገር ትሰማኛለህ? ብለው ነገር ልቀቀኝ ብያለሁ። ምንም አወራው ነገር ከአሁን በኋላ ከናቲ ጋር ያለሽ ሁሉ ነገር እንዳቋረጥሽ በሰው ፊት ትናገሪያለሽ። ማየውን ነገር አታውራሽ። ማየውን ነገር አታውራ። መቼም አላወራም። እውነቱን ትናገሪያለሽ። መቼም ማለት ነው ትናገሪያለሽ ያልቻል እንዳሉት እኔና ናቲ መቼም ያለውን እውነታ ትናገሪያለሽ። መቼም አንለያይም። መቼም አላቋርጥም። መቼም ማለት ነው። አንተ ማን ስለሆንክ ነው እኔ ከሱ ጋር ያለውን ነገር እንዳቆም የምታደርገኝ? ወንድነት መሰለህ? እንደዚህ ስላለ እንድገልሽ ነው የምትፈልጊው? አላማሽ እንድገልሽ ነው የምትፈልጊው? አሁን በሰው ፊት ትናገሪያለሽ ያሉሽ አይደል እንዳሉት ተናገሪ። ይሄን ካሜራ ወደዚህ እንዲመጣ ያደረኩት ያለውን እውነታ ሁሉ እንድትናገሪ ነው። ገብቶሻል? አምልሽ ትሰማኛለህ? ምንም የምናገረው ነገር ናቲ መቼም አልተውም። ይሄን ለብዙ ጊዜ ሲጠብቆ ነበረ። ማንነትህ ማነህ? አንተ ማነህ? ከአንተ አሁን እንደምትናገረው እንደማትናገር እሱ ያሳይሻል። እንዳትነካት አትንካት። በላት ምን እያልክን ያለው? ቢገባ ሴት ልጅ አትመታም። አትንካት። በቃ እሷን አትስበይ። እስኪ ዝም አላለም። ተዋት። አንቺ አፍሽን አትክፈቺ እያልኩሽ አይደል? ከፈለክ እኔ ምንም አድርገኝ፣ እሷን አታስነካት። ትናገረልሽ አትናገሪም? ምንም የምናገረው ነገር የለም። ልቀቃቸው፣ እነሱ ልቀቃቸው። ይህ የምታያቸውን ጥፍሮችሽን አንድ ባንድ በፒንሳ ቆርጬ ሳልጥላቸው አሁን እውነቱን ትናገራለሽ። ምንም የምናገረው ነገር የለም። አንተ በጣም ቀሽም ሰው መሆን የሚታወቀው ማለት ነው። ሴት ልጅ እንደዚህ ትደረግ ሲዝመና አንተ ደግሞ መጨረሻ ዘጊ ሰው ነው። እንትኑ ሳያንስ ሌላው እንዲዘመተ ታወራለህ እንዴ? አንተ በእናትህ እዚህ ድራማህን አትስራ። ማስክንና ድምፅ ቀይረ ድራማህን አትስራ። ከዚህ ቦታ ሬሳ እንዲወጣ ነው የምትፈልገው? ሬሳ አንተ ወንድነት ወጥቷል። እሱን እንደተው ነው እንደዚህ አይነት ነገር እያደረክ ያለው። መቼም አልተውም። ትናገራለሽ አትናገሪም? ትናገራለሽ አትናገሪም? ትናገራለሽ አትናገሪም? አልናገርም። መቼም አታገኘውም። ዞር ብለህ ነበረው ናቲ ሜዱን ነበር ስጠብቅ የነበረው። ከዚህ በኋላ የኔ ነሽ፣ እሱ ይገባሻል። ስለዚህ እውነታውን በካሜራ ፊት ትናገራለች ማለት ነው። እነዚህ ጓደኞችንም እነዚህ ምናምንቲያን ጓደኞችንም እንድለቃቸው የምትፈልጊ ከሆነ ወይ ደግሞ ከዚህ ቤት ሬሳቸው እንዲወጣ የምትፈልጊ ከሆነ የማትፈልጊ ከሆነ አሁን እውነታውን
በካሜራ ፊት ትናገራለች ማለት ነው። ምንሽ ይገባሻል? ምንም ማውራው ነገር ምንም አታገኝም። ምንም ነገር አታገኝም። ሰማኛለህ? ወንድነት መስሏል እንደዚህ ስላደረግ እንደዚህ ስለተሰቃየ ወንድነት መስሏል። ስለምወድሽ ቢሆን ቢገባሽ ምንም ታውቂው ነበር። በጣም ነው የምትወደኝ። ዞር በል ካጠገቤሻው ዞር በል። ጭራቅ ነህ አንተ አውሬ። የኔና የኔ ብቻ ነሽ። ሄደህ እሱ ለእንትና ተናገር። ልቀቀኝ አሁን ልቀቅ። መቼ አንተ ስላልክ እንደዛ ነገር አይምሰልሽ። ተናገሪ እኮ እያልኩሽ ነው ያለሁት። ጓደኞች በሰላም እንዲወጡ አትፈልጊም? አትፈልጊም ወይ? አንቺ ችግርሽ ከኔ ጋር ምንድን ነው? አናግሪኝ እንጂ። አንተ ችግር ከኔ ጋር ምንድን ነው? ቆይ ከኔ ምንድን ነው የምፈልገው? ንገረኝ። ምንድን ነው የምፈልገው? ምን ላድርግ? የት ታውቀኛለህ? ምንድን ነው የምፈልገው ሲጀመር ከኔ? ቆይ እውነታውን ለሰው ተናገሪ። የምን እውነታው ነው የምናገረው? ምንድን ነው የምናገረው ለሰው? አይሳዝንሽ? ምንድን ነው ቆይ የምናገረው? አልገባኝም። ምንድን ነው የምናገረው? ምንም የምናገረው ነገር የለም። ከዚህ ቤት በህይወት እንዲወጣ አትፈልጊም? አትፈልጊም? ይሄን ያለው ማቶዳጊያ ያያሽ አስመሳይ በህይወትም ደግሞ አሳያለሁ። በለው በእናትህ ልጅ በለው። ልውል ዝም በል በቃ። ልውል ዝም በል በጌታ ልውል ዝም በል በቃ። ወንድነት መስሎሃል እንዴ? ሞም አሰንሽም መቼም ማለት ነው አንተ ያልከኝ ወጥቼ ምንም እናገረው እኔ እና እሱ እስከ ሞት ምንም አይለየንም። እሺ እስከ ሞት እሺ ምንም አይለየንም ስለሆንክ ነው። እኔ ደግሞ በህይወት እስካለሁ ድረስ ሁለታችሁ አንድ ላይ አትሆኑ። ምንሽ ይገባሻል? ምንሽ ይገባሻል? ሄደህ እዛ ሌላ ቦታ እሺ እኔ ጋር አይደለም። ድራማን አትስራ። ልቀቀኝ። እሺ ልቀቀኝ። ልቀቀኝ ብያለሁ። ሰማኛለህ? እነዚህን አስወጣችሁ። ከእሷ ጋር ጨረስኩት ጉዳይ ነው። በስራው አስወጣችሁ። እንኳን አወኩኝ ማለት ነው። ምን ይዤ እንደምመጣ በጣም ነው የምንዋደደው። ከኔና ከሱ ምንድን ነው ፍላጎት? ሲጀመር የት ታውቀናለህ? ቆይ አንተ ሲጀመር የት ነው የምታውቀን? የት ነው የምታውቀን? ንገረኝ። የት ነው የምታውቀን? ምንድን ነው ፍላጎት? አልገባኝም። ከኔና ከሱ ምንድን ነው ፍላጎት? አንተ ምንድን ነው የምትጠቀመው? እኔ አሁን እንደዚህ ሆኜ ምንድን ነው የምትጠቀመው? ንገረኝ። ቆይ ምንድን ነው የምትጠቀመው? የምር እንኳን እኔ ብትወደኝ ብትሆን እንደዚህ ነው የምታሰቃየኛለህ? ለምንድን ነው እንደዚህ የምታሰቃየኝ? ተናገረ። ቆይ ለምን ማለት ነው? አንቺ የእኔ ነሽ። እንደዛ ከሆነ እንደዚህ ለምን ታሰቃየኛለህ? አትልፊ። አሁን እውነታውን ለካሜራ ተናገሪ። ነገም ዛሬም አልሆንም። ትሰማኛለህ? መቼም አልሆንም። ጭራቅ አትናገሪም? ምንም የምናገረው ነገር የለም። ምንም እንግዲያውስ እውነታውን ለህዝብ ሰው ለሁሉም ሰው ማትናገሪ ከሆነ የከፋ ችግርና አደጋ እንደሚደርስብሽ አትጠራጠሪ። ምን ይገባሻል? ነግሬሻለሁ። ምንም አታመጣም። አንዴ መጨረሻ ድልስትሽ አትናገሪም? ምንም የምናገረው ነገር የለም። አቶ ካሜራ አቶ